ጦርነቱ የሚጀመረው በኤርትራ ምክንያት ነው። በኢትዮጵያና ኤርትራ መካከል ለተፈጠረው ሰሌዳውን አብጠርጥረን ከዳሰስን የተፈረሙትን ስምምነቶችና የተካሄዱትን ጦርነቶች በጥልቀት ከተመለከትን እውነታው ፍጹም የተለየ ሆኖ እናገኘዋለን። በሁለቱ ሀገራት መካከል ያለው የግጭት መንስኤ የቀይ ባህር ጂኦግራፊ ሳይሆን የአስመራ ቤተ መንግስት የፖለቲካ ሳይኮሎጂ ነው። አዲስ ጦርነት የሚቀሰቀስ ከሆነ ምክንያቱ ኢትዮጵያ በድንገት ከእንቅልፏ ነቅታ የባህር በር እንደሚያስፈልጋት ስለተገነዘበች አይደለም። ጦርነት የሚመጣ ከሆነ መንስኤው በኤርትራ አመራር ውስጥ ስር የሰደደ የፖለቲካ አባዜ ወይም ፊክሴሽን ስላለ ነው። ይህም አባዜ ለዓመታት የዘለቀ ደቡባዊ ጎረቤታቸውን ኢትዮጵያን የመቆጣጠር የማዳከምና የማተራመስ ህመም ነው። የግጭቱ እውነተኛ አሽከርካሪ መነሻም ጂኦግራፊ ሳይሆን የማይቋረጥ የፖለቲካ በቀል ፍላጎት ነው። መንገዱ አሁን ተጀምሯል። ኤርትራ ከኢጋድ በመነጠል እርምጃውን ጀምረዋለች። ይህንን ድንቅ ትኩሳት አንድ በአንድ አብጠርጥረን እንመለከተዋለን። እስከ መጨረሻው አብራችሁን ቆዩ።